በአማራ ክልል እየተካሄደ በሚገኘው ጦርነት በእግረኛ ሰራዊቱ ተስፋ የቆረጠው የብልጽግናው አገዛዝ ሰው አልባ አውሮፕላንን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ጥቃት ለመፈጸም መዘጋጀቱን ምንጮች ገለጹ። ትናንት አመሻሽ ወደ ባህር ዳር ከተማ በርካታ አጥፍቶ ጠፊ ድሮኖች መግባታቸውም ሲነገር አርበኛ ዘመነ ካሴን ጨምሮ ሌሎች የፋኖ አዛዦች ይገኙበታል በተባለ ስፍራ ላይ ድሮኖቹ ሊላኩ እንደታሰቡ ነው ምንጮች እየገለጹት። ተጨማሪ መረጃ አለን፣ በዝርዝር ተሰሙታላችሁ። በወሎ ቀጠና የተካሄደ የሚገኘው ግዙፉ ዘመቻ 8ኛ ቀኑን በመያዝ ዛሬም በድል ቀጥሎ በርካታ የጠላት ነፍስ ወከፍና የቡድን መሳሪያ የተማረከበት ድል ተመስግቧል ሲል የፋኖ ቃል አቀባዩ ገልጿል። ይህም በዝርዝር የምንመለከተው ሌላኛው መረጃችን ነው፣ በስፋት ታደምጡታላችሁ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 5ኛ ክፍለ ጦር ወንበርማ ብርጌድ፣ ቡሬ ዳሞት ብርጌድ፣ ጓጉሳ ብርጌድና 5ኛ ክፍለ ጦር ተወራሪ ኃይል እንዲሁም የቡያ ሻለቃ በመቀናጀት ሽንዴ ከተማ በተደረገ ውጊያም እጅግ በርካታ ያገዙ ኃይል መሸኘታቸው ታውቋል። በዚህ እጅግ ከፍተኛ ወታደራዊ ጥበብ በተሞላበት ዘመቻም 29 የሞተ 24 የቆሰለም 5 ንጹሃን በጠላት ሞርተር የሞተም 3 ህጻናት ደግሞ መቁሰላቸውን ነው የፋኖ ህዝብ ግንኙነት የገለጸው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜ ቀደም ሲል ባርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል በእግረኛ ሰራዊቱ ተስፋ የቆረጠው የብልጽግናው አገዛዝ ሰው አልባ አውሮፕላንን በመጠቀም በተመሳሳይ ሰዓት በተለያዩ ቦታዎች ላይ ጥቃት ለመፈጸም መዘጋጀቱን ወታደራዊ ምንጮች ገለጹ። እንደ ምንጮች ገለጻ ከሆነም ጥቃቱ ይፈጸማል የተባለው ጨለማን ተገን በማድረግ ነው ያሉ ሲሆን ጥቃት ይፈጸምባቸዋል የተባሉ አካባቢዎችም ተለይተዋል ሲሉም ወታደራዊ ምንጮች አክለው ገልጸዋል። ጥቃቱ የሚፈጸመው በተለይም የፋኖ ጦር ቤዝ ተብሎ በተለዩም ቀጠናዎች የፋኖ አመራሮቹ በስፋት ይገኙባቸዋል በተባሉ ቦታዎች ላይ ነው የተባለ ሲሆን ጥቃቱ የሚፈጸመው በተመሳሳይ ሰዓት በተለያዩ ቦታዎች እንደሆነም ተጠቁሟል። ለዚህም ሰው አልባ አውሮፕላኖች ተዘጋጅተዋል ብሏል። ጥቃቱ የሚፈጸመው ጨለማን ተገን በማድረግ አጥቢያ ሌሊት ላይ ነው የሚሉት ምንጫችን ኦፕሬሽኑ የሚመራው አዲስ አበባ መገናኛ አካባቢ በሚገኝ የወታደራዊ ደህንነት ቢሮ ነው ሲሉም ለጣቢያችን ተናግረዋል። ጥቃቱ ትናንት መስከረም 21 ቀን 2018 ዓ.ም አጥቢያ ሌሊቱን ወይም በቀጣዮቹ ቀናት ሊፈጸም ይችላል ተብሏል። ስለሆነም ህዝቡ በቂ ጥንቃቄ እንዲያደርግ መልእክት ያስተላለፉት ምንጫችን በተለይ የፋኖ አመራሮችና አባላት ለጥቃት ከሚያጋልጡ እንቅስቃሴዎች እንዲቆጠቡም ጥሪ አቅርበዋል። በወሎ ቀጠና የተካሄደ የሚገኘው ዘመቻ 8ኛ ቀኑን በመያዝ ዛሬም በድል ቀጥሎ በርካታ የጠላት ነፍስ ወከፍና የቡድን መሳሪያ የተማረከበት ድል ተመዝግቧል ሲል የፋኖ ቃል አቀባዩ ገለጸም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የልጅ ኢያሱ ኮር ቤተ አማራ ክፍለ ጦር የአፄ ቴዎድሮስ ትንፋሽ ነው በአርበኛ እንዳሻው ጌታውን ዋና አዛዥነት እንዲሁም በቢኒያም ማሞ ምክትል አዛዥነት ምታት በሚመስል ፍጥነት ከአምባሰል ተራሮች በመበዘግ በሽሎ ወንዝን በመሻገር መስከረም 20 ቀን 2018 ዓ.ም ከጠዋቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት የተንታ ወረዳ ታዳጊ ከተሞችን ጨምሮ የወረዳው ዋና መቀመጫ የሆነችውን አጅባርን በመቆጣጠር የክፍለ ጦሩ መሪዎች ድንቅ ጀግና ተዋጊዎችን ቁርጠኝነት የታየበትን ድል አስመዝግበዋል ነው የተባለው። በዚህ ተጋድሎ ከ15 በላይ ምርኮ 19 ቁስለኛና 13 ሞት የተደረጉ ሲሆን ከዚህም በተጨማሪ 12 ብሬን ከ30 በላይ ክላሽ ከነሙሉ ትጥቃቸው 2 40 ጎራሽ መትረየስ ገቢ ሲሆን በርካታ የብሬና የክላሽ ተተኳሽ ብዙ የወታደር ደረቅ ሬሽን በመማረክ ተንታን ከነዋና ከተማም በፋኖ ቁጥጥር ስር አስገብተናታል ሲል ፋኖ ፍስሐ ቀለሙ ገልጿል። እንደ ክፍለ ጦሩ ህዝብ ግንኙነት ኃላፊ ፍስሐ ቀለሙ መረጃ ከሆነም ክፍለ ጦሩ የተቆጣጠረውን ከተማ ከማረጋጋት ጎን በጎን ለሌላ ግዳጅ የተዘጋጁ እንደሆነም ተጠቁሟል። በሌላ በኩል አፋባሃ ምዕራብ አማራ ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ስር ባሉ ብርጌዶች ህዝባዊ ውይይቶች እንደቀጠሉ መሆናቸው ተሰማም። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ስር ያሉ ብርጌዶቹ አባ ኮስተር ብርጌድና ደባይ ጮቄ ብርጌድ በሚያስተዳድሯቸው ቀጠናዎች ህዝባዊ ውይይቶች ተጠናክረው ቀጥለዋል የተባሉ የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ የፖለቲካ መኮንኖችና የ8ኛ በላይ ዘለቀ ክፍለ ጦር አመራሮች የአባ ኮስተር ብርጌድና የሻለቃ አመራሮች እንዲሁም የቀበሌ የፍትህ አካላትና የቀበሌ ጊዜያዊ አስተዳደሮች የሃይማኖት አባቶች በተገኙበት የፖለቲካ ትምህርት ተሰጥቷቸዋል የሚሉት የመረጃ ምንጮች በውይይቱ ላይም የተለያዩ ሀሳቦች ተነስተው የአማራ ህዝብ የትጥቅ ትግል አስፈላጊ የሆኑ ጉዳዮች ላይ ጥልቅ ውይይት በማድረግ ተጠናቋል ብለዋል። በደባይ ጥላት ግን ወረዳ ናብራ የጠጅ ገብሬና የአፍራሜ ቀበሌ ህዝባዊ ውይይት መደረጉን የገለጸው የፋኖ አመራሩም በውይይቱም የማህበረሰባችን የመልካም አስተዳደር ችግሮችን መፍታት፣ የጎበዝ አለቆችን የሥራ አፈጻጸም በመገምገም የተሻሉ የጎበዝ አለቆችን በማምጣት የማህበረሰቡን ፖለቲካዊ ንቃት እንዲጨምርም ተደርጓል ብሏል።
ደባይ ጮቄ ብርጌድ የመቶ አለቃ አዳነ ጤና 3ኛ ሻለቃ ከአባት አርበኞች ጋር የፋኖና የህብረተሰብ ግንኙነት በተመለከተ ለአባት አርበኞች የፖለቲካ ስልጠና ተሰጥቷል የተባለ ሲሆን በውይይቱም የደባይ ጮቄ ብርጌድና የሻለቃ አመራሮች ተገኝተዋል ሲል መረጃውን ያደርሰን ፋኖ ይበልጣል ጌቴ ነው። በሌላ መረጃችን ከ60% በላይ ዜጎቿ በኃይል አቅርቦት የሚሰቃዩባት ሀገር ኢትዮጵያ ለኬንያ 83 በመቶ የሚሆነው የኤሌክትሪክ ኃይል በማቅረብ ቀዳሚ ኃይል ምንጭ መሆኗ ተገለጸ። ይህም ሀገሪቱ በዓመት $10 ሚሊዮን እንድትቆጥብ እንዳስቻላትና ከኃይል መቆራረጥ እንደታደጋት ተገልጿል። ኬንያ ባሳለፍነው ዓመት ሰኔ ወር ድረስ አጠቃላይ ካስገባችው ኤሌክትሪክ ኃይል ውስጥ ኢትዮጵያ 83 በመቶ የሚሆነውን በማቅረብ ቀዳሚ የኃይል ምንጭ መሆኗ ሲገለጽ፣ በዚህም በቀጠናው የኃይል አቅደነት የኢትዮጵያ ሚናም እያደገ ነው ተብሏል። የኬንያው ካፒታል ኤፍኤም እንደዘገበው በተጠቀሰው ጊዜ ውስጥ ኢትዮጵያ 1274.42 ጊጋዋት ሰዓት የኤሌክትሪክ ኃይል ለኬንያ ስታቀርብ ዩጋንዳ 225.64 ጊጋዋት ሰዓትና ታንዛኒያ 33.79 ጊጋዋት ሰዓት አቅርቧል ብሏል። በዚህም ለኬንያ ኃይል የኢትዮጵያ አስተዋጽኦ ከሌሎች በእጅጉ የላቀ መሆኑም ዘገባው አመላክቷል። የተከበራችሁ ቤተሰቦች መረጃችን ሲቀጥል በሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ርብራብ እንጨት ተደርምሶ ከ40 በላይ ሰዎች መሞታቸው ተገለጸ። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ለግንባታ የተረበረበ እንጨት ተደርምሶ ከ40 በላይ ሰዎች ሕይወት አልፏል። ትናንት መስከረም 21 ቀን 2018 ዓ.ም የማርያምን ዓመታዊ ክብረ በዓል ለማክበር በስፍራ የተገኘው ምዕመን የተሰራ ያለውን ቤተክርስቲያን እየጎበኘ ባለበት ሰዓት የተረበረበው እንጨት በመደርመሱ በሰው ላይ የሞትና የአካል ጉዳት ደርሷል። አደጋው የደረሰው ማለዳ ከጠዋቱ 1:45 ላይ መሆኑን የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፍ አባተም ለብሔራዊ ቴሌቪዥን ጣቢያ ተናግረዋል። በአደጋው 42 ሰዎች እስካሁን ድረስ ሕይወታቸው ማለፉ ሲረጋገጥ ከ200 ሰዎች በላይ ደግሞ ጉዳት እንደደረሰባቸው የወረዳው ፖሊስ አዛዥ ኢንስፔክተር አህመድ ገበየው ተናግረዋል። በመደርመስ አደጋው የተጎዱ ሰዎችን የአካባቢው ኃላፊዎች በወረዳው ወደሚገኙ የተለያዩ የሕክምና ተቋማት መወሰዳቸውም እንዲሁ ተነግሯል። የተከበራችሁ ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።